ሌላው ኢራንን አስመልክቶ በጣም የሚገርመው ሁኔታ የአረብ ሊግ የሚባለው ህብረት በተመሳሳይ መልኩ ልክ እንደ አፍሪካ ህብረት ምንም አይነት ጥቅም የሚሰጥ አይደለም። እነ ዱባይ፣ እነ ሳውዲ አረቢያ፣ እነ ኩዌት፣ እነ ኦማን አሜሪካንን እየለመኑ ነው ኢራንን ቀጥቅጣችሁ ሰባብራችሁ ጣሉልን ብለው ማለት ነው። ስለዚህ እኛ ሀገር እንዳለው አንዳንድ ጊዜ የሃይማኖት ድገፋ አይነት አይደለም ጦርነቱ። እነ ዩናይትድ አረብ ኤሚሬትስን፣ እነ ሳውዲ አረቢያን፣ እነ ኦማንን፣ እነ ካታርን ብንመለከት በጣም የበሰሉ ናቸው። ይህንን ጦርነት ኢራን ልታሸንፍ እንደማትችል አውቀውታል። ስለዚህ ስላወቁት ከአሜሪካ ጎን ሆነዋል። በዚህ መሰረት ኢራን አሁን ላይ ሌላ ጥፋት ከሚመጣባት ይህንን ጦርነት በሌላ ሲስተም ልታቆም ይጠበቅባታል። እንደኔ ግምት አሁን ካለው ሰዓት አንጻር ሊሆን ይችላል ወይ ብሎ መገመት ከባድ ቢሆንም ነገር ግን ኢራን መጨረሻ ላይ ይህንን እስማማለሁ ልትል ትችላለች የሚል ግምት አለኝ። ከምን አንጻር ነው ይህንን የምለው? ኢራን ልትቋቋም የማትችልበት ሁኔታ ውስጥ እንዳለ ስለምታውቀው